السلام عليكم ورحمة الله وبركاته። سلام ودي ቻናሌ ቤተሰቦች ዛሬ በጉዟችን 13ኛ ቀን ላይ ደርሰናል። አሁን የምናየው እጅግ ወሳኝ ነጥብ በልጆች መካከል ሊኖር የሚገባ እኩልነት ኢኳል ትሪትመንት ኦፍ ችልድረን ነው። በመጽሐፌ ገጽ 71 ላይ በሰፊው እንደተተነተነው ወላጆች ለልጆቻቸው በሚሰጡት ስጦታ እንክብካቤም ሆነ ፍቅር መካከል ልዩነት ማድረግ እንደሌለባቸው ዓለማዊው ሕግም ሆነ የሸሪዓው ሕግ በግልጽ ያስተምራሉ። በተለይ ሴት ልጅን ዝቅ አድርጎ የማየትና የመበለጥ ባህል ከማህበረሰባችን ውስጥ ሙሉ በሙሉ እንዲቀር ይህንን ሕጋዊና ሰብአዊ መብት ማወቅ ግድ ይላል። እናንተስ በቤተሰባችሁ ውስጥ ወንድና ሴት ልጅ እኩል ሲታዩ አይታችኋል? እባካችሁ የታዘባችሁትን ሐሳብ ኮሜንት ላይ አጋሩ።